የተከበራችሁ ተመልካቾቻችን በመከታተል ላይ የምትገኙት ጄቲቪ አፋላጊ በምን አዲስ ፕሮግራማችን ነው። ጄቲቪ ኢትዮጵያ ኢትዮጵያዊነት መልካምነት ስንል ማህበረሰቡ ህዝባችንን ወገኖቻችንን የምናግዝበት የቴሌቪዥን ጣቢያ ነው። በኢትዮጵያና በኤርትራ መካከል የጠፋፉ ቤተሰቦችን ለማገናኘት ጥረት እያደረግን እንገኛለን። በዚህም ጥረታችን በሚዲያው ታሪክ ውስጥ የመጀመሪያና ቀዳሚው ነን። እናም በጣም ደስተኞች ነን። ምክንያቱም ወገኖቻችንን በመረታችን በማገዛችን እጅግ በጣም ደስታ ይሰማናል። በቀጣይም በርካታ ቤተሰቦች ወደኛ እየተመዘገቡ ይገኛሉ። በኤርትራ እንዲሁም በኢትዮጵያ እንግዲህ ጊዜውን እየጠበቀን ያስተካከለን ወደ ሚዲያ እናቀርባቸዋለን። ከዛም ከቤተሰቦቻችሁ ጋር እንድትገናኙ እናግዛቸዋለን ማለት ነው። እናንተም ይሄን እንድል እንድትጠቀሙ እንጋብዛለን። በመላው ዓለም የምትገኙ በርካታ ተመልካቾቻችን አላችሁ። በዩቲዩብ በቀጥታና እንግዲህ የምናስቀምጣቸውን ፕሮግራሞች እየተመለከታችሁ መልእክቶቻችሁን የምታስቀምጡልን ወገኖቻችን አላችሁ። እናንተንም እንግዲህ ከርቀት እዚህ መምጣት ስለማትችሉ ወይም ኤርትራ መምጣት ስለማትችሉ በያላችሁበት በጥሩ ስልክ አድርጋችሁ ስልኩን ወደ ጎን አድርጋችሁ በቁመት አይደለም ወደ ጎን አድርጋችሁ አንድ ሰው እንዲቀርጻችሁ አድርጋችሁ ጥሩ ፒክቸር እና ድምጽ እንዲኖረው አድርጋችሁ መልእክቶቻችሁን በደንብ አድርጋችሁ ቀረጹና በዋትስአፕ እና በቫይበር ልትልኩልን ትችላላችሁ። ፎቶዎችም አያይዛችሁ አንድ ላይ ካላችሁ ደግሞ እነሱን ፋይሎችን አንድ ላይ እያያዛችሁ ትልኩልናላችሁ። እኛም ማቀናብረን ወደ ተመልካች እናቀርባለን። ከቤተሰቦቻችሁ ጋር እንድትገናኙም ለማድረግ እንሞክራለን። የእናንተንም አድራሻ ስልክ ቁጥሮቻችሁና የት እንደምትኖሩም በዛው አያይዛችሁ ኢንፎርም ታደርጉናላችሁ ማለት ነው። እንግዲህ አሁንም በቀጣይ አንድ ፈላጊ አጠገቤ ይገኛሉ። ወደሳቸው ልሰራችሁ። እሺ ከመጣሁትኝ ከኤርትራ ሲሆን ስሜ ሙሉ ብርሃን ረዘነ ገብረ ማርያም እባላለሁ። ሙሉቀን ረዘነ የሚባል የእናቴን ከማግባቱ በፊት አባቴ የወለደው ከጭልጋ ወረዳ ነው የሚባለው በዛን ሰዓት አይከል የሚባል ቦታ ነው የሚኖርትኝ እና በዛን ሰዓት አባቴ ወታደር ስለነበረኛ አዘዞ ላይ ጎንደር አዘዞ እንቀመጥ ነበር እና ትንሽ ያለውኝ እሱ መጥቶ ነበር እኛ ቤት እና በትንሽነቱ ብቻ እንዳየሁት ከዛ በኋላ አላቅም እና ከትንሽ እሱ ከቆየ በኋላ እናቲቱ እንደሞቱ አውቅ ያለው እሱ ደግሞ ያው አሳዳጊ ስላልነበረው የእናቱ ወንድም ሳይሆን አይቀርም አጎቱ ማለት ነው ይዞት ወደ አዲስ አበባ እንደመጣ ይሄንም አውቅ ያለው ስሙ የአጎቱ ስም ግን አላወኩም እና ይሄ ነው ያለው። ሙሉቀንን ያየሁትኝ አንድ ጊዜ ያው እኔ ትንሽ ነበርኩኝ ግን ኩባ የመሄድ አባታቸው የሞተባቸው ጊዜ ኩባ የመሄድ እድል ስለነበረ እሱ በዛን ሰዓት ኩባ ለመሄድ አስቦ ነበር እና አባቴ ግን በህይወት ነበርና በዛ ምክንያት ያው ያሰበው አልተሳካለትም እና በዚህ ምክንያት አልሄደም። ሙሉቀን የት ነው ተወልዷል ብለው የሚገምቱት? ጭልጋ አይከል የሚባል ቦታ እንደሆነ አውቀዋለሁ። እኔ በትክክል ያን ቦታ አላውቀውም። በቃ ምንም እንትን የለንም። ምክንያቱ በዛን ሰዓት ወዲያውን ከኛ ጋር እንዲያድግ ብሎ አጎት ሲያመጣው እናቴ ፍቃደኛ ስላልነበረች በቃ ምክንያቱ ትንሽ እየጀምሮ ስለነበር ከዛ በጠባይ ስላልተግባቡ የሱን ጠባይ እንትን ስላልቻለች ፍላጎቷ ስላልሆነ እንደዚህ ብላ ነግራናለች። አሁን ስናድግ ማለት ነው እና ባለ መስማማት በቃ እሱን አልቀበልም ስላለች አጎትየው በቃ ራሱ ይዞት ሄደ። ወደ አዲስ አበባ እንደሄደ አውቃለሁ ማለት ነው። አሁን እኔ ታላቅ እህት ያለችኝና የታላቅ ነው እሱ እንግዲህ ማለት ነው። ስለዚህ ታላቅ በ5 አመት እኔ በ1900 በፈረንጅ አቆጣጠር በ71 ነው የተወለድኩትኝ እና እሷ 5 ካጎደልንበት በ66 ነው የሚሆን ያለው 66 ላይ ከሆነ ከሷ ታች ነው እንግዲህ እሱ የተወለደው ማለት ነው በዛን ሰዓት ታላቋ ስለሆነ። እሺ ያው እንግዲህ አባቴ እንዳልኩ ረዘነ ገብረ ማርያም ቄስ ኪዳኔ ይባላል እና የእናቴ ስም ደግሞ ወይዘሮ ግደይ አስፋሃ ፎቶ ትባላለች። ያው አሁን ያለንበት ቦታ በኤርትራ ነው። ወንድሞችም እህቶችም አሉኝ። እሱ በአባታችን ስለሆነ እኛ 4 አለን ከአንድ እናትና ከአንድ አባት የምንወለድ። እኔ ያው እንደነገርኩ ሙሉ ብርሃን ረዘነ ገብረ ማርያም ይባላለሁ። ያው ታላቅ እህቴ ደግሞ ኤልሳ ረዘነ ገብረ ማርያም፣ የኔ ታናሽ ደግሞ አማኑኤል ረዘነ ገብረ ማርያም፣ የሱ ታናሽ ደግሞ ፍራዊን ረዘነ ገብረ ማርያም። ስለዚህ ያው ሁለቱ በእስራኤል አሉ። የኔ ታናሽና የኔ ታላቅ
ኤርሳና አማኑኤል ማለት ነው። ፍሮይን ደግሞ ያው አጋጣሚ ለሕክምናም እዚህ መጥተናል። እዚህ አካባቢ ያለን ለጊዜው ማለት ነው ሕክምናውን እስከምንጨርስ ድረስ ምንም ነገር አላገኘው ምንም ነገር ምክንያቱ በምን ካለው ሁኔታ ጋር የፖለቲካ እንትን በቃ ተለያይተናል። እድል አላገኘንም። ያ ጊዜው ደግሞ ተራዘመ ቶሎ ብሎ እንትን ስላልመጣን በቃ ስለዚህ በየትኛው መንገድ መጥተን ልናገኘው እንችላለን? አንድ እንኳን እሱ የአባቴ ሀገር እዚህ ነው ብሎ የሆነ ነገር ባለ ያንን ቢያጠናና ቢያውቅ ኑሮ እሱ ለኛ ለማግኘት ቀላል ነበረው። እኛ ግን ልንመጣ አልቻልንም። ካለው ከዛ ቦታ ወደዚህ መምጣት ደግሞ ትንሽ ከበድ ስለሚል አልመጣንም ማለት ነው። እሺ በዚህ ላይ የምታዩን ተመልካቾቻችን በሙሉ ያው በእኛ ላይ የደረሰው ሁሉ በሁሉም ቦታ እንደዚህ አይነት ነገር ስላለ እባካችሁ ተባበሩን። ሙሉቀን ረዘነ ይባላል። ሙሉቀን ረዘነ ገብረ ማርያም ይባላልና ስለዚህ በጭልጋ አካባቢ አይከል የምትባል ቦታ እንደተወለደ ይሄን እናውቃለን። የአይከል ተወላጆች እባካችሁ እናት የምትባል እናቱ እናት ነው የምትባለው የአባቷን ስም አናውቅምና ስለዚህ በአባቱ ኤርትራ ነው። ስለዚህ ይሄንን አውቆ ወይም ደግሞ አስቦ የሚያውቅ ሰው ካለ ያው ብትነግሩን ቆንጆ ነው። በጄቲቪ አማካኝነት እዚህ ቀርበናል። የኛ ማድራሻ ሙሉ አድራሻ በእነሱ ስላለ ለነሱ ደውለው ቢነግሯቸው እነሱም ሊያገናኙን ይችላሉ። እናመሰግናለን። ስሜ ስዊት ዩሱፍ እድሪስ ይባላል። እኔ የመጣሁት ከአዲስ አበባ ነው። የተወለድኩት ሌላ ቦታ ነው፣ ግን እዚህ ነኝ ብዙ ጊዜ ኖርኩት። እኔ የጠፋብኝ እናቴ ናት። ትርሃስ ታደሰ ሽፈራው ትባላለች። የተወለደችው አስመራ ነበር፣ ግን ከችግሩ በኋላ ብዙ ጊዜዋን የኖረችው እዚህ አዲስ አበባ ነው። ኑሯን የሚያደርገችው እዚህ ነው። እሷ ናት የጠፋችብን። ሚያዝያ 21 2008 ነው የጠፋችብን። ብዙ አመት ትመላለስ ነበር አስመራም። አሁን የመጣልን ሀሳብ ወይም ሲከፈት በሩ ወይም ተመልሳ ዛንድ ሄዳ ከሆነ የልጅነቷ ቦታ ስለሆነ ትንሽ የጭንቀት ስሜት ስለነበራትም ሜቢ እንደዛ ካረገች ብለን አስበን ነው የመጣ ነው። ወደ ሳውዲ አረቢያ ትመላለሳለች። ክረምት ነው የምትመጣው። ብዙ ጊዜ አሳልፋ ትሄዳለች ለስራ። ግን እስከዛ ድረስ እኛ ጋር ነበረች። ከ2007 ጀምሮ ክረምት ላይ ሐምሌ ጀምራ ግን አልሄደችም። ትንሽ አሟት ነበር። እዚህም ጸበል አካባቢ እንሞክር ነበር። እሷም ፍላጎት በዛ ስለነበር ሕክምና ስትሄድ ደግሞ ዲፕሬሽን ጭንቀት እንዳላት ነበር የሚናገሩት። ነው ኮንዲሽኑ እየባሰ መጣ። 2008 ሚያዝያ 21 ላይ ስቅለት ጊዜ ነበር እና እዛ ኡራኤል ጸበል ላይ ነበርን። ደብዳቤ በማይነበብ በትግርኛ ጽፋለን ነበር የሄደችው። ስንፈልግ አጣናት። አንድ ቦታ እንጦጦ ኪዳነ ምሕረት ናት ብለውን ነበር። ስንመላለስ እዛም የለችም። እንግዲህ እሷም እስካሁን ድረስ አልደወለችልንም። ማንም ሊያነብ አልቻለም። ትግርኛ የሚያነበት ፖሊስም ስናስመለክት አጋጣሚ ሆኖ እዛ ትግርኛ የሚያነብ ሰው ነበር፣ ግን ምንም ሊነበበላቸው አልቻለም። ተደብቃ ስለሆነ ስትጽፍ የነበረው አይ ቲንክ ቶሎ ነበር ስትጽፍ የነበረውና አይነበብም። መጀመሪያ የሚለው ስሜን የጻፈችው ስዊት የሚል ከዛ በኋላ ያለው ግን ብዙም አይነበብም እና አስቀምጠናል። ግን እዛ አርባዕተ አስመራ የሚባል ሰፈር ነው ያደገችው። ቤተሰቦቻችን እዛ ሁሉም ነበሩ። በችግሩ ጊዜ ነው ሁሉም ወደዚህ የመጡት ተፈናቅለው። ግን ስፔሲፊካሊ ስም አላውቅም። እዛ ግን ሰፈሯ ሁሌ በጥሩ ስም ታነሳዋለች። እዚህም ልትሆን ትቻለች። ግን ሜቢ መንገዱ ሲከፈት ሁሌ አስመራ ጥሩ ነው ምናምን እዛ ያደግኩበት ስለምትል እነሱም ከሰሙ በይ ነው እዛ ያሉትም አዲስ አበባም አካባቢም ያሉ ሰዎችም ኢንፎርሜሽን ካላቸው ብለን ነው። ግን አካባቢ ያደገችው አርባዕተ አስመራ የሚባል ነው። ከአባቴ ጋር ብዙ ቦታ ስትኖር የነበረ ደግሞ አሰብ አካባቢም ትሄድ ነበር። ከዚህ ሁለት ቦታ ግን አላውቅም። የአባቴ ስም ዩሱፍ እድሪስ ይባላል። የእናቴ ስም ትርሃስ ታደሰ ሽፈራው ትባላለች። አባቴ ዩሱፍ እድሪስ ኢብራሂም ይባላል። አብሮ አይደሉም፣ ቆይቷል ከተለያዩ። የትልቁ ልጅ ወይም የታላቅ ወንድሜ ደግሞ ቴዎድሮስ ተስፋለት ይባላል። የአያቱ ስም አላወቅኩት። ተስፋለት ይባላል። በቅጽል ስም ደግሞ አማኑኤልም ይባላል። ግን የጽሁፍ ስሙ ቴዎድሮስ ይባላል። እሱ አሁን የሚገኘው እንግሊዝ ነው። ብዙ ጊዜ ትናገራል። ደስ ስለሚያል ልጆች እንደዚህ ናቸው ብላ እንግሊዝ ነው የሚኖረው። ወይም በዛ ካወቁ ሁለት ነን ያለን ማለት ነው። እናትና አባቶች አሁን በህይወት የሉም።
እህቶች አሏት። ሂማን ታደሰ ሽፈራው ትባላለች አንዷ። ሌላዋ ደግሞ ኤልሳ ታደሰ ሽፈራው፣ ወንድሟ ደግሞ ሚካኤል ታደሰ ሽፈራው ይባላሉ። ያረግነው እንዴት ነው? እሷ ብዙ ጊዜ የምታስበውኛ የምናስብላት የምትድንበት መንገድ ስለሚለያይ የምትሄዳቸው ቦታዎች ነበሩ፣ ባህል ቤቶች። እነሱ ጋርም ልጅ ስለምታዋወቃቸው ሰዎችን ደዋብዬ ወይም ኢንፎርማሊ እንደውስ አጋጣሚ አልፈልግም ካለች እንኳን ጠይቂያቸዋለኝ። ሌላው ደግሞ የምትሄዳቸው ሰዎች አሉ። በፊት ጅዳ አካባቢ ትኖር ነበር። እንዲህ በጣም ኮሚኒቲ ያላቸው እዚህ ጅዳ የሚኖሩ ሰዎች እዛም ብዙ ጊዜ ይደውሉልን ነበር። እናታችሁ መታለች ሰዷት ምናምን እያሉ ትንሽ በጣም ስለሚያማት ማለት ነው። እነሱን ጠይቄያለሁ። አንድ በጣም የሚታወቅም እዛ ከመሀላቸው ብዙ ሰው የሚያቅም ሰው ደውያለሁ። ግን ብዙም ስለማላቅ ማህበረሰቡ የምትኖርበት የነበረው ብዙ ቦታም አልሄድንም። ግን የምናውቀው ቦታዎችና ከዚህ በፊት የሄደችባቸው ቦታዎች ጠይቀናል። አሁን የሚገርመው ነገር ምንም ነገር ይዛ አይደለም የሄደችው። ፓስፖርቷ እኛ ጋ ነው፣ መታወቂያም እኛ ጋ ነው፣ የቤት ፋይሏ፣ ሁሉም ነገር ምንም ጨርቋን የለበሰችው ብቻ ነው ለብሳው የሄደችው ማለት ነው። እኛም ያሰብነው እንደዛ ነበር፣ ወይም ቀበሌ ሄዳ ትሆን ይሆን እያለን ነበር። ግን ቀን የዓመት በዓል ሰሞን ስለነበር የስቅለትም ፋሲካም ስላለ ተመልሳለች ብለን ማሰብ ይከብደናል፣ ፋይሎቿን ይዛ ስላልሄደች ማለት እና የድሮ መልኳ ወይም በሰው እንዲያውቋት በፊት ራስ ታደሰ እሷ ናት። ይሄ በፊት በጤንነቷ ሳለች ነው። ይሄ ትንሽ ቆይቷል፣ ወደ 25 ዓመት ይሆናል። ከዛ የቅርብ ፎቶ ያለኝ ወደ 8 ዓመት የሚሆን ይሄ ነው። ከዚህ በእርግጥ ምልክት ትንሽ ከዚህ በጣም እንደከሳች ነበር። በ2008 በጣም ከስታ ነበር እና ትንሽ የድምጽም ነገር አላት። ድምጿ ላይ እንደ ነገር ማለት ትን ማለት ነገር አለባት እና ብዙም ፎቶ ስለማትነሳ ያለኝ ትንሽ የሚመስለው ጠየብ ባለችበት ጊዜ ይሄ ነው፣ በቅርብ ጊዜ ያለው ማለት ነው። ሌሎች እኔ ናቸው ሁለት ፎቶዎች ማለት በፊቱና ያሁኑ ማለት ነው። አመሰግናለሁ። እናቴ ትራስ ታደሰ ሽፈራው ትባላለች። ከጠፋች ወደ 2 ዓመቷ ሆኗል። እስካሁን ድረስ ምንም ነገር አልሰማንም። ማለት በጥሩ ቦታ ትሁን ወይም ትንሽ ራሷን የማጥፋትም ባህሪዎች ስለነበሯት በመጥፎ ቦታም ትሁን ምንም የምናውቀው ኢንፎርሜሽን የለም። እባካችሁ በፖሊስ ብዙ ጊዜ ሄደናል፣ ግን ፖሊሶች ብዙም ሊረዱን አልቻሉም። ግን እባካችሁ ምንም ኢንፎርሜሽን ካላችሁ እንድትነግሩን በእግዚአብሔር ስም ጠይቃችሁ